ሰላም እንዴት ናችሁ? በዛሬ ቪዲዮ እነዚህ አብረን እናያለን። እንጅሩ ይላል። እንጅሩ ማለት አማርኛ ትርጉሙ የለም ማለት ነው። እነዚህ ቃላት የት ነው የምንጠቀማቸው የሚለውን 15 ቃላቶች ከነትርጉማቸው ነግራለሁ። እንጅሩ ማለት ትርጉሙ ምንድነው? የለም ማለት ነው። ስለዚህ እነዚህ 15 ነገሮች የለም ብለን ለመግለጽ ምንድነው የምንጠቀመው የሚለውን ነግራለሁ። አንደኛ ቢሻር፣ ሁለተኛ ኢብሳ፣ ሶስተኛ አባጎ፣ አራተኛ ጃለለ ኦር ጃለሊ፣ አምስተኛ ኢንተርኔቲ፣ ስድስተኛ ኮንኮላታ፣ ሰባተኛ ኛትኒ፣ ስምንተኛ ቡዴና፣ ዘጠነኛ ቶኩማ፣ አስረኛ ከራ፣ 11ኛ ፎን፣ 12ኛ ዋርድያ፣ 13 ነኒ፣ 14 ኢሪ፣ 15 በርኖት። እነዚህ 15 ቃላት ትርጉማቸው ምንድነው? እንዲሁ የለም ብለን ለመግለጽ ምንድነው? ለምሳሌ የመጀመሪያው ቢሻን ማለት ምን ማለት ነው? ውሃ ማለት ነው። ቢሻን ማለት ውሃ ማለት ነው። ስለዚህ ቢሻን እንጅሩ ማለት ውሃ የለም ማለት ነው። አንደኛ ነው። ሁለተኛ ላይ የምናገኘው ኢብሳ ማለት ማብራት ማለት ነው። መብራት ማለት ነው። ስለዚህ ኢብሳን እንጅሩ ማለት ማብራት የለም ማለት ነው። ሶስተኛ ላይ የምናገኘው አባጎ ማለት አባቴ ማለት ነው። አባት ነው። አባጎ ሲሆን አባቴ። ስለዚህ አባንኮ እንጅሩ ካለ አንድ ሰው ምን እያለ ነው? አባቴ የለም። ለምሳሌ አቲኮ እንጅርቱ ካለ አጣ እናት ነው። ስለዚህ እናቴ የለችም ማለት ነው። ቀጥለን የምናገኘው ጃለላ ፍቅር ነው። ስለዚህ ጃለል እንጅሩ ማለት ጃለላ ነው፣ ፍቅር ነው። አሁን እዚህ ጃለላ ላይ እንጅሩ እንጨምርበት ወይም ጃለሊ እንጅሩ ብለን ምን እያለ ነው? ፍቅር የለም እያለ ነው ማለት ነው። አምስተኛ ላይ ኢንተርኔት ይላል። ይሄ ተመሳሳይ ነው። ኢንተርኔት ማለት ነው። ስለዚህ ኢንተርኔት እንጅሩ ካለ አንድ ሰው ኢንተርኔት የለም ያለ ነው። ስድስተኛ ላይ ኮንኮላታ ማለት ተሽከርካሪ ማለት ነው። ተሽከርካሪ ማለት ነው። ስለዚህ ኮንኮላታ እንጅሩ ማለት ምን ማለት ነው? ተሽከርካሪ የለም ወይም መኪና የለም ማለት ይቻላል። ሰባተኛ ኛታ ማለት ምግብ ማለት ነው። ስለዚህ ኛትኒ እንጅሩ ማለት ምግብ የለም ማለት ነው። ኛትኒ እንጅሩ ማለት ነው ምግብ የለም። ኛታ ምግብ ሲሆን ኛትኒ እንጅሩ ምግብ የለም ማለት ነው። ስምንተኛ ላይ የምናገኘው ጉዴና ማለት እንጀራ ማለት ነው። ስለዚህ ጉዴን እንጅሩ ማለት እንጀራ የለም ማለት ነው። ጉዴና እንጀራ ነው። ጉዴን እንጅሩ ማለት እንጀራ የለም ማለት ነው። ዘጠነኛ ላይ የምናገኘው ቶኩማ ማለት ትርጉሙ ምንድነው? አንድነት ማለት ነው። ቶኩማ አንድነት ማለት ነው። ስለዚህ ቶኩማ እንጅሩ ካለ ምን እያለ ነው? አንድነት የለም እያለ ነው። አስረኛ ላይ የምናገኘው ከራ ማለት መንገድ ማለት ነው። መንገድ በአፋን ኦሮሞ ከራ ወይም ዳንዲ ይባላል ተመሳሳይ ትርጉሙ። ስለዚህ ከራን እንጅሩ ካለ ምን እያለ ነው? መንገድ የለም እያለ ነው። 11ኛ ፎር የምግብ አይነት ነው። እሱ ምንድነው? ስጋ ማለት ነው። ፎር ማለት ስጋ ነው። ስለዚህ ፎን እንጅሩ ካለ ስጋ የለም እያለ ነው። 12ኛ ላይ ዋርድያ ማለት ጥበቃ ማለት ነው። ዋርድያ ማለት ጥበቃ ማለት ነው። ዋርድያ እንጅሩ ማለት ጥበቃው የለም እንደማለት ነው። 13ኛ ላይ የምናገኘው ነሚ ማለት ነማ ሰው ነው። ስለዚህ ምን ማለት ነው? ነሚ እንጅሩ ማለት ሰው የለም ማለት ነው። 14ኛ ላይ የምናገኘው ኢሪ ይላል። ኢራ ማለት ወንድ ማለት ነው። ስለዚህ ኢሪ እንጅሩ ማለት ወንድ የለም ማለት ነው። ተቃራኒ ቢሆንስ? ኢራ ወንድ ከሆነ ዱበራ ሴት ለማለት ነው። ስለዚህ ዱርቢ እንጅርቱ ብንል ሴት የለችም ለማለት ነው።
ሂር እንጅሩ ወንድ የለም ማለት ነው። የመጨረሻው ለዛሬ 15ኛ እና የመጨረሻው በርኖትኒ በርኖትኒ እንጅሩ በርኖትኒ እንጅሩ ማለት ምን ማለት ነው? በርኖታ ትምህርት ነው። በርኖታ ማለት ትምህርት ነው። ስለዚህ በርኖት እንጅሩ ሲሆን ምንድነው ማለት ነው የሚሆነው? ትምህርት የለም ማለት ነው። የዛሬ ትምህርታችን ይሄንን ይመስል ነበር። ቀጣይ በሌላ ቪዲዮ ውስጥ